ሰላም ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ 12ኛ ክፍል ከሆናችሁ በቀራችሁ ጊዜ ምን ማድረግ እንዳለባችሁ አንድ ባንድ እናወራለን። መልካም ልብ ካላችሁ ቻናሉን ሰብስክራይብ ማድረግ አትርሱ። እንዲሁም ሰብስክራይብ ስታደርጉ ከጎን ያለችውን የኖቲፊኬሽን በተን መጫን አትርሱ። አሁን ባታረጉም እንኳን ከዚህ በኋላ አስተማሪና ቁም ነገር አዘል ፕሮግራም ይዘን ስለምንመጣ አንድ ቀን ሰብስክራይብ ማድረጋችሁ አይቀርም። አሁን ቀጥታ ወደ ቪዲዮ እንግባ። ኦፍ ኮርስ የኢትዮጵያን የትምህርት ፖሊሲ በፕሮፌሰር ብርሃኑ ነጋ መመራት ከጀመረ ወዲህ ናሽናል ኤግዛም ወይንም ኢንትራንስ ብዙ ተማሪዎች ይወድቃሉ። ለዚህ ውድቀት መንስኤ የሚሆኑ ብዙ ምክንያቶች ቢኖሩም አንዳንድ ራሳቸውን ዴዲኬት አድርገው የሚያጠኑና የሚዘጋጁ ተማሪዎች እግራቸውን ወደ ዩኒቨርሲቲ እያስገቡ ይገኛሉ። እናንተም ዘንድሮ በ2017 ዓመተ ምህረት ናሽናል ኤግዛም ወይንም ኢንትራንስ ኤግዛም የምትፈተኑ ተማሪዎች በቀራችሁ ጊዜ ምን ማድረግ እንዳለባችሁ ኦፍ ኮርስ አሁን ወደ 2 ወር ነው የቀራችሁ። በዚህ ጊዜ ምን ማድረግ እንዳለባችሁ የማሳያችሁ ይሆናል። በ2017 ዓመተ ምህረት ናሽናል ኤግዛም ወይንም ኢንትራንስ ኤግዛም የምትፈተኑ ተማሪዎች ማድረግ ያለባችሁን 5 ዋና ነገራቶችን ዛሬ የማሳያችሁ ይሆናል። እነዚህን 5ቱንም ነገሮች እኔ እንደሚነግራችሁ በትክክል ካደረጋችሁ ትራስት ሚ ብዙ ለውጥ ታመጣላችሁ ማለት ነው። በጥናትም ሆነ ባላችሁ ማይንድሰት በጣም ብዙ ለውጥ ታመጣላችሁ። ስለዚህ ከእናንተ የምትጠበቀው ሰሚ ብቻ አትሁኑ፣ ተግብሩት። አፕላ ማድረግ ከቻላችሁ እነኚህን ነገሮች እመኑኝ አንደኛ ከአላስፈላጊ ወሬ ራስን መጠበቅ። እንደዚህ ስንል ምን ማለት ነው? ትዝ ይለኛል እኔ ኢንትራንስ የተፈተንኩት አምና ነውና ብዙ ወሬ ይሰማ ነበር። ብዙ ተማሪዎች ብዙ ጓደኞቻችን እንደማያልፉ ተስፋ እንደቆረጡ ምናምን ያወራሉ እና እኛም በዛ ጊዜ በእነሱ ማይንድሰት ወይንም እነሱ በሚናገሩት ንግግር በጣም ተጨንቀን ነበር። እኛም እንጨናነቅ ነበርና ግን የእግዚአብሔር ፍቃዱ ሆኖ ብዙዎቻችን አልፈናል። እና ምን ለማለት ፈልጌ ነው? አላስፈላጊ ወሬ እናንተ ለነገሩ ለጉዳዩ ያላችሁን ጥንካሬ ለጉዳዩ ያላችሁን ስትሬንግዛችሁን በጣም የሚያደክም ነገር ነው። ስለዚህ እንደማያልፉ ከሚያወሩ ጓደኞች እንደማያልፉ ከሚያወሩ ተማሪዎች ጋር አትዋሉ። በቃ አትዋሉ። ለብቻችሁ ሆናችሁ ራሳችሁ እንደምትችሉ ለራሳችሁ ንገሩት። ሲጀመር በዚህ ምድር ላይ የማይቻል ነገር የለም። ስለዚህ ኢንትራንስን ከግማሽ በላይ አምጥታችሁ ማለፍ እንደምትችሉ አንደኛ ለራሳችሁ ንገሩት። ከአላስፈላጊ ወሬ ይልቅ ለራሳችሁ እንደምትችሉ ብትነግሩ በጣም መልካም ነገር ነው። ሁለተኛው በሶሻል ሚዲያ የምታባክኑትን ጊዜ መቀነስ። ይሄን ስላችሁ ሙሉ ለሙሉ ሶሻል ሚዲያ አትጠቀሙ ማለት አይደለም። ሶሻል ሚዲያ for the purpose of education for the purpose of ለተለያዩ ነገር መጠቀም ትችላላችሁ። ግን ቲክቶክን ስክሮል እያደረጋችሁ የቀራችሁ እኮ 1-2 ወር ብቻ ነው። ስለዚህ ሶሻል ሚዲያ ውስጥ የምታባክኑትን ጊዜ መቀነስ አለባችሁ። በቃ ለትምህርታችሁና ለትምህርታችሁ ብቻ መጠቀም ነው ያለባችሁ። ዩቲዩብ ከሆነ ለትምህርታችሁ የሚጠቅም የተለያዩ ቲዩቶሪያሎችን ማየት ይችላላችሁ። ግን ስክሮል እያደረጋችሁ በቲክቶክ ላይ የምትዋሉ ልጆች ፕሊዝ ይሄ ለእናንተ የማይመጥን ነገር ነው። ስለዚህ በሶሻል ሚዲያ ላይ የምታባክኑትን ጊዜ ከዛሬ ጀምራችሁ መቀነስ ያለባችሁ። ሶስተኛውና በጣም ወሳኙ ነገር በቀን አትሊስት 6 hour መተኛት አለባችሁ። ይሄን ስላችሁ በጣም እናንተን ለመጉዳት ብዬ አይደለም። አስቡ፣ በቀን ውስጥ የተሰጠን 24 ሰዓት ነው። ከ24ቱ ሰዓት 6ቱን ሰዓት ስንተኛ በጣም አእምሯችን ይረጋጋል። እንደዛ መባለው ለምንድን ነው? አእምሯችን የሚደክም ነገር ነው። እንኳን የሰው አእምሮ ኮምፒውተር የራሱ 12 ሰዓት ብንጠቀም በጣም ቢዚ ይሆናል፣ እኛንም ይረበሻናል። ስለዚህ አእምሯችንን ከርብሻ ለመጠበቅ ስቴቢሊቲውን እንዲያጣ ከማድረግ
አትሊስት 6 ሰዓት ተኝተን አእምሯችንን ብናሳርፍ በጣም መልካምና መልካም ነገር ነው። አስቡ ከ24 ሰዓት ውስጥ 6 ሰዓት ከተኛችሁ 18 ሰዓት ምን ስትሰሩ ነው የምትውሉት? በሌላ ነገር ጊዜያችሁን ስለምታባክኑ የምትተኙትን አእምሯችሁን የምታሳርፉትን ጊዜ በጣም ትቀንሳላችሁ። ስለዚህ ዴዲኬትድ ሆናችሁ ታይማችሁን ማኔጅ አድርጋችሁ 18ቱን ሰዓት በትክክል ተጠቀሙት። ለጥናትም ሆነ ለሌላ ለማህበራዊ ህይወታችሁ 18ቱ ሰዓት ይበቃችኋል። 6ቱን ሰዓት ለአእምሯችሁ ስጡት። አራተኛው ያላጠናችሁትን አሁን ለማጥናት አትጀምሩ። እንደዚህ ስላችሁ ምን ለማለት ፈልጌ ነው? ትዝ ይለኛል እኔ አምና ኢንትራንስ ፈተን መጽሐፍት አልገፋ ሲለኝ የተኳቸው ዩኒቶች አሉ። እኔም መርጬ የተኳቸው ዩኒቶች አሉ። እነኚህ ጊዜ ስላጠረኝ አላጠናም ብዬ ያስቀመጥኳቸው ዩኒቶች አሉ። እናንተም አሁን በቀራችሁ ጊዜ ያላጠናችሁትን ከማጥናት ያላጠናችሁትን ዩቲዩብ ገብታችሁ ሪቪዥን ቪዲዮ እንዲሁም ሾርት ትሪኮችን ምናምን ቲፕስ እንደዚህ አይነት ነገር ብታዩ እንጂ አሁን ያላጠናችሁትን የሚታጠኑ ከሆነ ትንሽ ከበድ ሊላችሁ ስለሚችል በጣም ትጨናነቃላችሁ። በዛ አእምሯችሁን እንደገና እንደማትችሉ ለራሳችሁ መንገድ ስለምትጀምሩ እባካችሁ ያልጀመራችሁትን ፓርት አሁን በቃ አታጡ። በቃ ይቅርባችሁ። ማድረግ ያለባችሁ ያላጠናችሁትን ፓርት እንዴት እንደምታደርጉ አንድ ምስጢር ልንገራችሁ። ቲዮሪ ትምህርት ከሆነ ያላጠናችሁትን ፓርት ሳመሪ ኖትስ መጨረሻ አካባቢ በዩኒቱ መጨረሻ የሚጻፈውን ሳመሪ ኖትስ እንደዛ አይነት ነገሮች በጣም ዴዲኬትድ ሆናችሁ ብታጠኑ ሾርት ኖት እያወጣችሁ ብታጠኑ በጣም መልካምና መልካም ነገር። አምስተኛው ወሳኝና የመጨረሻው ያጠናችሁትን ፓርት በጣም ሪቫይዝ እያደረጋችሁ የኢንትራንስን ጥያቄ መስራት አለባችሁ። እንደዚህ ስላችሁ ለኢንትራንስ ብላችሁ ማጥናት ከጀመራችሁ ያዘጋጃችሁትን ሾርት ኖት ትሪኮች ቲፕስ ፍላሽ ካርድ ምናምን ካላችሁ እነሱን በጣም በየቀኑ ሪቫይዝ ብታደርጉ በጣም ተመራጭ ነው። በዛ ላይ ደግሞ አሁን በቀራችሁ ጊዜ እንዴት ማጥናት ነው ያለባችሁ? ሾርት ትሪኮችን ቲፕሶችን ጥያቄ ላይ መሰረት ሆናችሁ ጥያቄ ቤዝድ ነው በቃ መሆን ያለባችሁ። ኢንትራንስን ለመስራት ሌላ ሽምደዳ ምናምን ኤክስትሪም አያስፈልግም። የሚያስፈልገው እንዴት ጥያቄ መሄድ ነው ያለባችሁ። አይ ቲንክ ብዙዎቻችሁ ኢትዮማትሪክ አፕሊኬሽን ይኖራችኋል ብዬ አስባለሁ። እሱን እንደየዩኒቱ ጥያቄ እንዴት እንደምወጣ ከ2008 ጀምሮ እዛ ላይ ስላለ እንዴት እንደምወጣ የጥያቄውን አወጣጥ እያያችሁ እንደዛ ብታጠኑ ሪቫይዝ ብታደርጉ በጣም አሪፍ ነው። ሌላው ደግሞ ጊዜያችሁን በከንቱ አታባክኑ። አንድ አመት በጣም 365 ቀን በጣም ከህይወታችሁ በጣም ወሳኝ ነገር ነው። ስለዚህ አትወድቁም፣ እግዚአብሔር ይረዳችኋል። ስለዚህ በአሪፍ መልኩ ታይማችሁን ማኔጅ አድርጋችሁ ሪቫይዝ ማድረግ አትርሱ። ሌላው ደግሞ ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ ማድረግ አትርሱ። እስካሁን ሳብስክራይብ ያላደረጋችሁ ልጆች ፕሊዝ ሳብስክራይብ አድርጉኝ። ምክንያቱም ከዚህ በኋላ በጣም አስተማሪና ቁም ነገር አዘል ፕሮግራም ይዤ ስለመጣ ሳብስክራይብ ማድረግ አትርሱ። የሚሆን ፒስ ኦፍ አድቫይስ ምክር ይዤላችሁ ስለመጣ ይህንንም ማየት አትርሱ። ባይ። መልካም ጊዜ ይሁንላችሁ። እግዚአብሔር አእምሯችሁን ይባርክ። መልካም የጥናት የማለፍ የማስራት የውጤት አመት እንዲሆንላችሁ ይመኛለሁ።